ሁላችንም ስንፈራ የነበረው ነገር ሁላችንም ለማውራት ለመነጋገር እንደዚህ በግልጽ ፊት ለፊት ወጥተን ለመነጋገር የጨረቃ ፋሚሊ ሁላችንም ተፈራርተናል ብዬ አስባለሁ። ግን ደግሞ አሁን ጊዜው የደረሰ ይመስለኛል። ብሩኬ ባያወራው ሃይሚ ባታወራው ኤቭሪዋን በጀማው መሀል ማናቸውም ባያወሩት እኛ ማውራት ግዴታ ስላለብን መነጋገር ስላለብን እዚህ ጋር በግልጽ ማውራት አለብን። በቃ እነሱ ባይደፍሩ እኔ ደፍሬ መውጣት አለብኝ እዚህ ጋር እኔ ማስጀመር አለብኝ ይህንን ንግግር ብዬ ስለማስብ ይህንን ነገር ለማውራት በጣም በቃ ሰዓቱ አሁን ይመስለኛልና በጣም ዝግጁ ነኝ። ሁላችሁም እስከ መጨረሻ ማየታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ወደ ቪዲዮ ስንገባ ሁላችንም መፈራራት ይቅርብን። የትላንትና ቪዲዮ ካየው በኋላ በተለይ ይሄ መደባበቁ ቀርቶ መፎጋገሩ ቀርቶ እንዲጀርባ ለጀርባ መሰጣጣቱ ቀርቶ ሃይሚሻም እንደዚህ ድብር ከሚላት መተን በግልጽ ማውራት ስላለብን ብሩኬ ደፍረህ መተህ መናገር ነበረብህ ብዬ ስለማስብ ማስበውን ነገር እነግራችኋለሁ ማለት ነው። ቤተሰብ ብሩኬ ቆይ ሁላችንም የፈራ ነው የሚመስለኝ። ብሩኬ ቆይ አብሯት አድሯኑ ከዩ ጋር ልጁን አሜን ብሎ ተቀበለ። ምን ነው ሃይሚ እኮ ቃል ትገባለህ አብሬ ያለለየ ምንም ቢፈጠርና ያለች በጣም በአንተ እርግጠኛ ስለሆነች ይመስላል። የሰው ልጅ ደግሞ በጣም በቃ በራሱ እርግጠኛ ሆኖ ሲናገር ችግር የለም ቢፈጠር እንኳን አላረገውም ቢፈጠር እንኳን አልሸሽም ይባላል። ምክንያቱም ራሳችሁ በራሳችሁ ላይ ያን ያክል 100% ኮንፊደንት ሆናችሁ ያ ሰው ያምናችኋል። አምናችሁ ቃሉን ይሰጣችኋል። በቃ ምክንያቱም ያ ነገር አይፈጠርም ብሎ ስለሚያስብ አይምሮ ስለሚያሳምን አይፈጠርም በቃ ግን ቢፈጠርም ችግር የለም ብሎ ላፈክር ይላል ማንኛውም ሰው ይላል። ስለዚህ ብሩኬ ያው አርገው አታርገው ስቲል ነው። እኔ በጣም ግራ ገብቶኛል። በደንብ አውቃለሁ ጥግ ድረስ ነው የማውቅህ በጣም በቃ ይሄ አይደለም እንዲህ ከዩ አይነት ሴት ከራስህ የኔ ከምትላት ሴት መተኛት የምትፈራ ብሩኬ አውቃለሁ በደንብ። ግን ደግሞ አሁን እያየሁት ያለሁት ብሩኬ ሌላኛው ገጽታ ይመስለኛል። ቤተሰብ ማውራት ያለብን ይሄንን ነው። ቆይ አብሯት ተኝቷል። ልጁን አሜን ብሎ የተቀበለው በጸጋ እየተቀበለ ያለው አሳድጋለሁ እያለ ያለው አምኖ ተቀብሏል። አብሮ ተኝቷል። ለምን በገጽ መጥቶ ከዩ ጋር የተፈጠረው ያ ቀን ራሱ ቀኑ ማለት ነው ሙሉ ዲቴል ለምን አይነግረንም? በቃ ከዩ ጋር እንዲተገናኘን ከዛ እንዲያረግን ከዛ እንዲያረግን ከዛ እንደዚህ ለምን እንደዛ ዲቴል አይነግረንም? እስከዛሬ የዩ ጉዳይ ከመጣ ጀምሮ የስንትና ስንት ወራቶች ተቆጠሩ። አንድም ቀን መጥቶ ፊት ለፊት እንዲህ ብሎ አያውቅም። እንዲህ ተፈጥሮ እንዲሆኑ ምናምን ብሎ አያውቅም። እስቲል ነው እኮ አብሬያት አልተኛውም ሳልተኛ እንዴት ነው የሚወለደው ብሎ እኮ አንድ ቀን ሲናገር አልሰማነውም። ግን ልጁ የኔ አይደለም ደጋግሞ ሲል እንሰማዋለን። ቆይ አሁን እዩን አሁን ሃይሚ ለቃ ሄደች በትላንትና ቪዲዮ እዩን በግልጽ እዩ አብሮ ሳይታደር ልጁ እኮ አይወለድም። በቃ እዩ እያለች ያለችው ለዩ አዘኛ አይደለም። ቤተሰብ እዩ የሚታዘንለት ሰው አይደለች። በእዩንም ሴራ እንመጣበታለን። ግን እዩ ልጄ ብቻዋን ማድረግ የለባትም እንደዚህ መሆን የለበትም። ብሩኬ የአባቷን ፍቅር የእናቷን ፍቅር ማግኘት አለባት ስትል አብረን ሳናድር ሃይሚ ሄዳለች። እንግዲህ አስቡ። አብረን ሳናድር እንዴት ነው ልጁ የሚወለደው እዩ ብሎ መጠየቅ ማውራት ከዩ ጋር እንትን አይልም አይችልም። ጭራሽ አሳድጋለሁ መሆን ያለበትን ይሆናል። ማሳደግ ያለብኝን አሳድጋለሁ። እየመጣሁ ጠይቃታለሁ፣ እንከባከባታለሁ። ግን ከአንቺ ጋር መሆን አልችልም ማለት እኮ ልጄን አምኛለሁ፣ አንቺን አላምንሽም፣ አንቺን አልቀበልሽም። ልጄን ተቀብያለሁ፣ አንቺን አልቀበልሽም። ይህ ነገር በጣም የፈራ ነው ይመስለኛል። ቤተሰብ የሃይሚ ድንጋጤ የማትረዱ ሰዎች፣ የሃይሚ ጭንቀት የማትረዱ ሰዎች፣ የሃይሚ ስቃይ የማይገባችሁ ሰዎች ግን ካላችሁ በጣም ነው የምታሳዝኑ። ሃይሚ ምን ያክል የተንገላታች ምን ያክል ልቧ እንደደማ ልቧ እያለቀሰባት ምን ያክል እንደሆነ ምናምን ያልተረዳችሁ ሰዎች ካላችሁ በጣም ነው የማዝነው። በእናንተ በጣም ነው የማዝነው። በተለይ ሴት ሆናችሁ እንደዚህ ነው ያሽቾች ላይ አንድ ሰው ልጅ ኖሮ እናንተ እርጉዝ ሆናችሁለት አስቡ። ምንድነው የሚሰማችሁ? እዛ ጋር ምንድነው የሚሰማችሁ? ከዩ ጋር እኮ ፍቅረኛ እንደነበረች እኮ እናውቃለን። እዩ አይደል? እዩ እንደሆነ ሃይሚ ጋር የመጣው አይደል? ሃይሚ ምንድነው አይምሯ ላይ የሚሳለው? ለምንድነው ጭንቀቷ የማይገባችሁ? በጣም ታሳፍሩት። ለእሷ ጭንቀት እንደ ጭንቀታችሁ የማትቆጥሩ ሴቶች በእሷ የደረሰው በእኔ ቢደርስ እንዴት ሆን ነበር? ጥላችሁንም በምትጠፉት በእርግጠኝነት ወይ ልታስወርዱት የእውነት ሃይሚ ካረገዘች ልታስወርዱት ሄዳችኋል። እናንተ ብትሆኑ በሃይሚ ቦታ ወይ ኤቭሪቲንግ የሆነ ውሳኔ ወሰናችኋል። ሀገር ጥላችሁ ጠፍታችኋል።
በተለይ እንደ የተከበረ ቤት ውስጥ እየኖረች እሱም የተከበረ ፋሚሊ ኖሮ የሃይሚን ስቃይ እኔ እረዳታለሁ። በጣም ነው ያሳዘነችን። ትናንትና በተለይ በቃ ጉዳት ላይ ነኝ እኮ አለች። የሃይሚን ጉዳት የማትረዱ ሰዎች፣ የሃይሚን ስቃይ የማይገባችሁ ሰዎች እስኪ የገባችሁ ካላችሁ እንዴት ነው የምትሉ? በሃይሚ ቦታ ብትሆኝ አንቺ እህቴ፣ አንቺ በሃይሚ ቦታ ብትሆኝ አንቺ የፈረድሽባት ነው አይደል? ሃይሚ በሃይሚ ቦታ ብትሆኝ ምን ነበር የምታደርጊው? ሁልጊዜ ይሄ ነገር ማስረዳት አለበት የለበትም? ሶሪ በጣም እስኪ አስረዱኝ። ብሩኬ መናገር የለበትም? አብራት ከተኛ አብሬያት ተኝቻለሁ ይበለንና ከኛ ቁረጠልን በቃ ሊሰካ ነው። የዩ መለሳለስ እንመጣበታለን። ቤተሰብ የዩን መለሳለስ ከምን እንደመነጨ እንመጣበታለን። ግን ደግሞ አሁን ብሩኬ ማስረዳት የለበትም። በጣም ፈርተኗል። ይህንን ቶፒክ ላለማንሳት፣ ይህንን ርዕስ ላለመክፈት በጣም ተፈራርተን ነበር። ቤተሰብ ለዛ ነው መጀመሪያ ያለብኝ። ለዛ ነው ወስኜ የተናገርኩት። ወስኜ መጥቼ መነጋገር አለብን፣ በዚህ ነገር ማውራት አለብን። በዚህ ነገር ይህ እስከ መቼ ደባብቀ ነው ያልኩት። ለዛ ነው። ስለዚህ እናንተ ምንድነው ሀሳባችሁ? ስለ ብሩኬ የምትሰማችሁ ሀሳብ፣ ስለ ሃይሚ ጻፉልኝ። ኮሜንት 10 ሰከንድ ሰጥቻችኋለሁ፣ ጻፉልኝ። እኔ በጣም ብዙ ቴክስት ነው የሚገባል። የሚገርማችሁ ጻፋችሁ በቃ የተሰማችሁን ሁላችሁም ሀሳብ አስተያየታችሁን የጻፋችሁ ሰዎች ሀሳብ አስተያየታችሁን ለእያንዳንዳችሁ መልሳለሁ። እኔ የምታወቀው በዛ ነው። የተፈራ ቶፒክ ካለ የምታነሱ ቶፒክ ሲሆን ሪፕሌይ መልሳለሁ። በጣም ነው ሪፕሌይ የምከታተል። ስለ ብሩክና ሃይሚ በዚህ ልክ ነው የምጨነቀው። በዚህ ልክ ነው በቃ ሁላ የሚሳደብ ሰው ወር ደግሞ እዩ ጀግና የሚል ሰው ኮመንት ላይ እንዴት እንደምሆን እንዴት እንደምጣላ ታውቁኛላችሁ። በጣም ነው የምጣላው። በጣም ነው ያልሆነ ነገር የምነጋገረው። እንደዚህ ብሩክና ሃይሚ ከሚቃወም ሰው፣ መጥፎ ሀሳብም ከሚያነሳ፣ ብሩክና ሃይሚ ያልሆኑትን ሆኑ ከሚል ሰው እና ደግሞ በሃይሚ እየፈረዳችሁ የነበራችሁ ሰዎች ትናንትና ሳዝንባችሁ ነበር። አይታችኋል። ሪፕሌይ ላይ በጣም ሳዝንባችሁ ነበር። በሃይሚ የሚፈርድ ሰው አልፈለግም፣ አያስፈልገንም፣ ሙቱ እዛ። እናንተ ፈራጅ ማን አደረጋችሁ? በሷ ቦታ ሆናችሁ አይታችኋል፣ አላያችሁም። ስለዚህ ለሃይሚ ማዘን እንጂ ስለ እዩ ጉዳይ እንምጣበት እስኪ። እዩ እስከዛሬ አግሬሲቭ የነበረ ሴት እዩ ለምን አሁን ረጋ ያለች? ለምን አሁን በረድ ያለች? ለምን አሁን ቀዘቀዘች? ታውቋችኋል ግን ምን ያክል እየተለሳለሰች እንዳለች። ምክንያቱም ስትጠነሰሰው እስከዛሬ ስትጠነሰሰው የነበረው ታርጌት ሰርቶላታል። ቤተሰብ እስከዛሬ ስትጠነሰሰው የነበረው ነገር ሰርቶላታል። እቅዷ ተሳክቷል። አይ ቲንክ ብሩኬ መጣ ከሃይሚ ጋር ትንሽ ጸብ ስለነበር መቶ ጠጥተው ሊሆን ይችላል። ብሩኬ በቃ ስለጠጣና አልጋ ቤት ይሁን ምን ያደረው አላውቅም፣ ግን ጠጥቶ ነበር በሰዓቱ። ያንን አውቃለሁ እንደጠጣ። ስለዚህ ጠጥቶ ስለነበረ ከዩ ጋር የሆነ ነገር ተፈጥሮ ይሆናል። ገና ለገና ገባችኋል? ገና ለገና ተፈጥሮ ይሆናል። በቃ ከዩ ጋር አድር ይሆናል የሚል ስጋት ነው ብሩኬ ይሁን ያደረሰው። እዩ ደግሞ እስከዛሬ አግሬሲቭ ሆና ኖራ ልክ ልጅ ዲኤንኤ ሲረጋገጥ በጣም ረጋ አለች። በጣም ረጋ ያለችው። በጣም ታርጌቷን ጨርሳ አሁን ደግሞ አንጀት መብላት ገባችኋ? አንጀት መብላት። ሃይሚ ከብሩኬ ማሸሽ፣ በቃ ከብሩኬ ማሸሽ። አሁን ሃይሚን ተለሳልሳ እየነገረቻት ነው። እንዲሁ ልጅ ያለ አባት ማድረግ የለባትም ታውቂዋለሽ፣ ምናምን ትረጅኛለሽ፣ ምናምን አለች። ሃይሚ አሁን አይምሯም እንደው ተመርዟል። አሁን የሃይሚ አይምሮ እያሰበ ያለው የዩ ልጅ እውነትም ብቻዋን ማድረግ የለበትም፣ ማመን አለበት፣ አብሮ ማሳደግ አለበት። በቃ ብሩኬ ለኔ አልተፈጠረም እያለች ነው ሃይሚ። ያ ምንድን ነው የዩ አዲሱ ታርጌት? አንጀት መብላት። እንደነገርኳችሁ እንድታዝኑላት ማድረግ፣ እንድትራዱላት ማድረግ። ኦዲየንስም ሃይሚሻ ብሩኬን በዙሪያ ያለ ሰው እውነቷን እኮ ነው። ልጅቷ ያለ አባት ማድረግ የለባትም፣ የአባት ፍቅር ማግኘት አለባት ምናምን ሁሉም ይለሳለሳል። ገባችኋል? አላማዋ ይሄ ነው።
ሀይሚን ከሩቅ ማሸሽ፣ መነጣጠል፣ ከዛ ብሩኬን በግላጭ ስታገኝ ለራሷ ለማድረግ መሞከር። ብሩክና ሀይሚ ምን ማድረግ አለባቸው ካላችሁ ደግሞ ብሩኬ ኦልሬዲ ልጁን አቅፏል። ለመጀመሪያ ጊዜ ልጅቷን ተሸክሞ አቅፎ ምናምን ነው። አሁን ማድረግ ያለበት ምንድነው? ልጄ ላዝናና ከልጄ ጋር እንዲላል ወጣ ለምበለስ ካንጫት ብሎ ይዞ ወደሚያምነው ወደሚፈልገው ልጅ ነው አይደል? ታምኗል አይደል? ህጋዊ ነው አይደል? ህጋዊ የልጅነት ማረጋገጫ አለው አይደል? አዲስ አበባ ነው የሚልከው። በቃ ከሀይሚ ጋር አዲስ አበባ ብንብለው የሆነ ሰዓት በሌሊት ሄደው አስመርምረው በቃ ዲኤንኤ ከተሰጠ በኋላ መመለስ፣ ከዛ ውጤት ይዞ መምጣት፣ ውጤቱን በቃ ያው በቪዲዮም በምንም ለዩ ማሳየት። በቃ ይሄን ያለው አማራጭ ቤተሰብ። ሌላ መንገድ አይታይም። ብሩኬ እውነትም ሀይሚን ማጣት ማፈልግ ከሆነ ይሄ ነው ማድረግ ያለብህ ነገር። ከልጄ ጋር ማሳለፍ ፈልጋለሁ፣ አንቺን አልፈልግም። አለቀ። የወተት ምናምን ትቀበላለህ፣ ጡጦ ምናምን ትቀበላለህ በደንብ አድርገህ። በቃ መጠቀም ያለብህ በዚህ መንገድ ነው ብሩኬ እንጂ የዩ እንዲመለሳለስ ሀይሚን እስከ መጨረሻው ከአንተ ያሸሻታል። ብሩኬ ዛሬ ረግጣ መሄዷን ወይ ደግሞ ተነስታ መሄዷን ማዘኗን መንገሯን አትይ። የነገ ቀን ከነገ ወዲያ ምናምን ስትል አይምሮ ገባችኋል። ግን ልጅ ገና አልተወለደም። የተወለደውን ልጅ ያሳድጉ። እኔ ለልጅ አላንስም፣ እኔ ጠንካራ ሴት ነኝ ብላ ነው የምታስበው ሀይሚሻ። ስለዚህ ነገር ምን እንደሚወጣብህ ግልጽ ነው ብሩኬ፣ ግልጽ ነው። ከባድ ነገር እየመጣብህ ማድረግ ካለብህ ልጅን በቃ መውሰድ አዲስ አበባ እንትን ሌላ መንገድ አይታይም። ቤተሰብ እስኪ የሚታያችሁ ነገር ካለ መፍትሄ ሀሳብ ይሄ ይሆናል ይሄ አይሆንም የምትሉት ነገር ካለ ኮመንት ስራ አሳውቁ። ከዛ ወሳኝ የምንለው መተን እዚህ እናወራበታለን።